አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከፈጅር በኋላ ባለችው 30 ደቂቃ የምታደርጓቸው ተግባራት ሙሉ ቀናችሁን ብሎም ሙሉ ህይወታችሁ ላይ ተጽዕኖ እንዳለው ታውቃላችሁ? ብዙ ሙስሊም ፈጅርን ይሰግዳል። ነገር ግን እቺን ከፈጅር በኋላ ያለችውን እጅግ የተባረከች ሰዓት በተራ ነገር ያባክናታል። እናም ዛሬ በዚህ ቪዲዮ በየቀኑ ከፈጅር በኋላ ብታደርጓቸው ህይወታችሁን የሚቀይሩ 6 ተግባራትን እንመለከታለን ኢንሻአላህ። በዚህች በተባረከች ሰዓት እነዚህን 6 ነገሮች ብናደርግ አላሁ ሱብሃነሁ ወተዓላ እጅግ በጣም ብዙ በረካዎችና ኒዕማዎችን እንደሚከፍትልን ከቁርአንና ከሐዲስ ማስረጃዎቻቸው ጋር ተቀምጠዋል። ሁሉም እጅግ በጣም ቀላልና ከጊዜያችሁ በጣም ጥቂት ብቻ የሚፈልጉ ሲሆኑ እያያችሁት ህይወታችሁን ወደ ተሻለ ሁኔታ የሚቀይሩም ናቸው፣ በተለይ የመጨረሻው። ስለዚህ ቪዲዮን እስከ መጨረሻው ድረስ መከታተላችሁን እርግጠኛ ሁኑ። አንድ ጊዜ ቪዲዮን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። አንደኛውና የመጀመሪያው ከፈጅር በኋላ አለመተኛት ነው። ሰኽር ኢብኑ ወዳ አልጋሚዲ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም አላሁመ ባሪክ ሊኡመቲ ፊ በኩሪሃ፣ አላህ ወይ ለኡመቴ የቀኗን መጀመሪያ ወይንም ጠዋቷን በረካ አድርግላት ብለው ዱዓ አድርገዋል። ረሱላችን ሰለላሁ ዐለይሂ ወሰለም ወታደሮችን ወይም ጦርንን በሚያዘምቱ ጊዜ በጠዋት ይልኳቸው ነበር። ይህንን ሐዲስ ያስተላለፈው ሰኽር የተባለው ሰሃባም ነጋዴ የነበረ ሲሆን እርሱም ሸቀጦቹን በቀኑ መጀመሪያ ላይ በጠዋት ይልክ ነበር። በዚህም ሀብታም እንደሆነና ገንዘቡም እንደፋፋለት ከሐዲሱ ጋር ተያይዞ ተወርቷል። አንድ ሰው በረካና ሪዝቅን የሚሻ ከሆነ ይህች ረሱላችን ሰለላሁ ዐለይሂ ወሰለም ለኡመታቸው ዱዓ ያደረጉበትን የተባረከና ሁሉ ነገር ተርፋማ የሚሆንበት ሰዓት ተኝቶ አያሳልፍም። በሚገርም ሁኔታ ሙስሊም ያልሆኑ ሰዎች የዚህችን ሰዓት ሚስጥር በመረዳት በዚህ ሰዓት ላይ ስራቸውን ይጀምራሉ፣ ትርፋማም ይሆናሉ። ነገር ግን እኛ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ተቀምጦልን እንኳ አላህ ያዘነላቸው ሲቀሩ ይህችን ሰዓት ተኝተን እናሳልፋለን። ይህች ሰዓት እጅግ በጣም የተባረከች መሆኗን የሞከረው ሁሉ ያውቀዋል። ማንኛውንም ነገር ለማጥናት ቁርአንን ለመሐፈዝም ሆነ ሙራጃዓ ለማድረግ ለስራ ወይም ለየትኛውም ተግባር ይህች ሰዓት እጅግ በጣም የተባረከች ናት። አእምሮአችንም ሆነ አካላችን እረፍት አድርጎ ንቁ በሚሆንበትና ዱንያ እጅግ በጣም የሚያምር ጸጥታ ውስጥ ባለችበት ረሱላችንም ሰለላሁ ዐለይሂ ወሰለም ለኡመታቸው በረካ እንዲወርድበት ዱዓ ባደረጉበት በዚህ ሰዓት ላይ ስራዎች ሁሉ ትርፋማ ናቸው እና ስለዚህም ከፈጅር በኋላ ብናደርጋቸው ስኬታማ ከሚያደርጉን 6 የተባረኩ ልማዶች የመጀመሪያው ከፈጅር በኋላ አለመተኛት ነው። ሁለተኛው አተህሚድ ወይንም አላህ ሱብሃነሁ ወተዓላን ማመስገን ነው። ሁዘይፋ ቢን የማኒ ረዲየላሁ ዐንሁ እንደዘገበው ረሱላችን ሰለላሁ ዐለይሂ ወሰለም ከእንቅልፋቸው ሲነሱ አልሐምዱሊላሂ አለዚ አህያና በዕደማ አማተና ወኢለይሂ ኑሹር፣ ምስጋና ለአላህ የተገባ ነው፣ ያ ከገደለን በኋላ መልሶ ሕያው ያደረገን መሰብሰቢያም ወደሱ ነው ይሉ ነበር። መሪያችንና ተምሳሌታችን የሆኑት ረሱላችን ሰለላሁ ዐለይሂ ወሰለም ልክ ከእንቅልፋቸው ሲነቁ አላህን በማመስገን ነበር ቀናቸውን የሚጀምሩት። ይህንን ከረሱላችን ሰለላሁ ዐለይሂ ወሰለም የተገኘ ዱዓ ማድረግ በጣም ቆንጆ ሱና ሲሆን ከዛ ውጪም ግን በፈለግነው ቃላትና ቋንቋ አላህ ሱብሃነሁ ወተዓላን አብዝቶ ማመስገን ያስፈልጋል። አላህ ሱብሃነሁ ወተዓላ በቁርአኑ ወኢዝ ተአዘነ ረቡኩም፣ ጌታችሁን በተጣራ ጊዜ ለኢን ሸከርቱም ለአዚደነኩም፣ ብታመሰግኑኝ በእርግጥ እጨምርላችኋለሁ ይለናል። ከፈጅር በኋላ ለጥቂት ደቂቃዎች ተረጋግተን አላህ ሱብሃነሁ ወተዓላን ስላደረገልን ሁሉ ብናመሰግን፣ ህይወትን ስለሰጠን፣ ሂዳያን ስለሰጠን፣ የረሱላችን ሰለላሁ ዐለይሂ ወሰለም ኡማ ስላደረገን፣ ጤና ስላለን፣ ስለ ቤተሰቦቻችን፣ ስለ ሰላማችን፣ ስላለን ነገር ሁሉ ብናመሰግነው ህይወት እጅግ ያማረች ትሆናለች። አላህም ሱብሃነሁ ወተዓላ ቃል እንደገባው ኒዕማዎችን በላይ በላይ ይጨምርልናል። ስለሆነም ከፈጅር በኋላ ልናደርጋቸው ከሚገቡ 6 ተግባራት አንዱ አተህሚድ ወይንም አላህን ሱብሃነሁ ወተዓላን ማመስገን ነው። ሶስተኛው ተስቢህ ወይንም አላህን ሱብሃነሁ ወተዓላ ማጥራት ነው። አላሁ ሱብሃነሁ ወተዓላ በቁርአኑ ሱረቱል አህዛብ ከአንቀጽ 41 እስከ 42 ላይ እንዲህ ይላል፣ ያ አዩሀለዚነ አመኑ ዝኩሩላህ ዚክረን ከሲራ፣ እናንተ ያመናችሁ ሆይ አላህን ብዙ ማውሳትን አውሱት፣ ወሰቢሑሁ ቡክረተን ወአሲላ፣ በቀኑ መጀመሪያና መጨረሻም ላይ አጥሩት ይለናል። በእነዚህ ሰዓታት መካከል ላይም ተስቢህ እጅግ የተወደደ ዚክር ነው። ነገር ግን በእነዚህ ሰዓታት በቀኑ መጀመሪያ ወይም መጨረሻ ላይ ደግሞ እጅግ የተወደደና የተላቀም ነው። ጃቢር ኢብኑ አብደላህ በዘገበው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም አላ ኡኽቢሩኩም ቢሸይኢን አመረ ቢሂ ኑሁን ኢብነህ፣ ነብዩላህ ኑህ ዐለይሂ ሰላም ልጁን ያዘዘበት የሆነ ነገር ልንገራችሁ አሉና ኢነ ኑሐን ቃለ ሊብኒህ፣ ኑህ ለልጁ እንዲህ አለው ይላሉ፣ ያ በኒየ አምሩከ አን ተቁለ
ለሱብሃንአላህ ልጄ ሆይ ሱብሃንአላህ ወይንም ለአላህ ጥራት ይገባው እንድትላዝሃለሁ فإنها صلاة الخلائق وتسبيح الخلق እሷ እኮ ማለትም ሱብሃንአላህ የፍጥረታት ዱዓና የፍጥረታት ተስቢህ ናት فبها يرزق الخلائق በእርሷም ነው ፍጥረታት የሚረዘቁት አሉ ፍጥረታት ሁሉ አላህን ያወሳሉ አላህም ፍጥረታትን ሁሉ ይረዝቃል ከሪዝቅ ማግኛ መንገዶች አንዱ ተስቢህ ነው ሱብሃንአላህ በጣም ቀላልና አላህ ዘንድም እጅግ ተወዳጅ የሆነ ዚክር ነው ነገር ግን በጣም ቆንጆና እንዳውም እጅግ የበዛ የሆነ የተስቢህ አይነት ደግሞ ሱብሃንአላህ ወቢሐምዲህ ሱብሃንአላሂል ዐዚም የሚለው ነው ረሱላችን ሰለላሁ ዐለይሂ ወሰለም ይህንን ዚክር ኸፊፈታኒ ዐለ ኒሳን ሐቢበታኒ ኢለራህማን ለምላስ በጣም ቀላልና አርራህማን ዘንድም እጅግ በጣም ተወዳጅ በማለት ገልጸዋቸዋል ከፈለጋችሁ ደግሞ አምስቱንም ዚክሮች ጠቅልሎ የያዘውን ተስቢህ ማለትም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብትሉም ይቻላል ረሱላችን ሰለላሁ ዐለይሂ ወሰለም እነዚህን ዚክሮች ማለት አሐቡ ኢለየ ሚማ ጠለዐት ዐለይሂ ሸምስ ፀሐይ ከወጣችበት ነገር ሁሉ እኔ ዘንድ በላጭና ተወዳጅ ነው ብለውናል ስለሆነም ስራችንን እየሰራን መንገድ ላይ እየተጓዝንም ሆነ ለብቻ